ይህን ቪዲዮ የምሰራው ለከተማ ልጆች ነው። የገጠር ልጆች የገበሬን ክብር ጠንቃችሁ ታውቃላችሁ። ድካሙን፣ ውጣ ውረዱን እናንተም በእጃችሁ ዳሳችሁ ደክማችሁ ስለምታዩት ያህል ክብር እንዳላችሁ አውቃለሁ። ግን ከተማ ላይ ግን ከክብርም የወረደ እንደው ራሱ ለስድብ የምትጠቀሙ ስለምሰማ ነው። አንተ ፋራ፣ አንተ ገበሬ ብላችሁ ተሳደቡ ስለማይ ነው እና ስለምሰማ ነው። ስለዚህ እናንተ የገበሬ ክብር እና ድካሙ እንዲገባችሁ ከማሰብ ነውና ይሄን ቪዲዮ የምሰራው። እንዴት ነው የሚደክመው፣ ምንድን ነው የሚሰራው የሚለውን ነገር እስኪ ላሳያችሁ በቪዲዮ ፈልጋለሁ። እኔ ራሴ በአካል እጄ ነክቼ፣ እኔም የገጠር ልጅ ነኝና ነክቼ ራሴ ያየሁትን ነው ከብት ጥበቃው እንዳለ አሳያችኋለሁ። ከዚያ ውጭ ደግሞ እንዴት ነው አንድ ገበሬ አዝመራውን ዘርቶ አርሞ አጭዶ አበራይቶ ምርት ከገለባ እንዴት ነው የሚለየው የሚለውን ታያላችሁ በዚህ ቪዲዮ። ድካሙን ፕላስ ደግሞ የገበሬ ደግሞ ምን አይነት ጥበብ እንዳለው እስኪ ለምሳሌ እዚህ አሁን ሲያበራዩ እይት። ከብቶች እንኳን ምርቱን ወይም ፍሬውን እንዳይበሉበት እንዴት ነው አጎ የለጎማቸውን እዩት እስኪ። ለምሳሌ አፋቸውን እንደዚህ በሙሉ ቢያስራቸው መተንፈስ አይችሉም ነበርና ግን መረብ የመሰለ ነገር ሰርቶ እንዳይበሉ ማድረግ አንዳንድ ምርቱን ብቻ እየበሉ ራሱ አይሰሩም፣ ዝም አይጓዙም ራሱ እንደዛ ካልተደጎሙ ማለት ነው። ግን ያንን ጥበቡን እዩት እንዴት አጎ እንደሰራላቸው ማለት ነው። ከዚያ ውጭ የተፈጥሮ ጸጋን በመጠቀም ንፋስን በመጠቀም እንዴት አጎ ምርቱን እንደሚያጠራው አያችሁ፣ እንዴት አጎ እንደሚያጣየው። ይሄ ሁሉ ጥበብ ማየት አለባችሁ፣ ማወቅ አለባችሁ የከተማ ልጆች ማለት ነው። ይሄ ሁሉ ድካም አድርጎ ደግሞ ደክሞ ለፍቶ ጥሮ ግሮ ነው ትንሽ ነገር ለማግኘት ፈልጉ። ከሱ የተረፈውን ደግሞ ለከተማ ሰዎች ደግሞ የሚያደርሰው ማለት ነው። እንደ ኢትዮጵያ ባለች ሀገር ላይ ደግሞ አርሶ አደሩን ደግሞ ገበሬ ባይኖር ደግሞ ለመኖር ራሱ በጣም እጅግ ይከብዳል። በነገራችን ላይ በደንብ ሰፋጋችሁ ማየት አለባችሁ። ይሄን ነገር የነሱንን ክብር ወይ የሚነካ ነገር ወይ ደግሞ የነሱንን የስራ መገለጫ ወይም ተግባራቸው እንደ ስድብ ከመጠቀም መቆጠብ አለብን። ያ የምናደርገው ደግሞ ስናቅ ነው፣ እንዴት እንደሚደክሙ ስናቅ ነው። በበጋ ራሱ ድንች የምታዩት ቪዲዮ ላይ አሁን ለምሳሌ ድንች አለ። በጋ እንግዲህ በጋ ማለት ዝናብ በሌለበት ውሃ ጠልፎ የሚዘራ ነገር ነው። ይሄ መስኖም እንዳለ ሆኖ ደግሞ በጎን ይሄ ሁሉ ድንች አሁን እሱ ምንም አያደርገውም፣ ብቻው አመጡ ለከተማ ሰው ያድለዋል። ያውን በርካሽ ዋጋ አስቡት እንግዲህ። ነገር ግን ነጋዴዎች ደግሞ ከዚህ ከአርሶ አደሩ ደግሞ ገዝተው ደግሞ በውድ ደግሞ ይሸጡልናል ደግሞ ለኛ ለከተማ ሰዎች ማለት ነው። ይህን እንኳን ተገንዝቦ ራሱ ከአርሶ አደሩ የሚገዛ ሰው ራሱ በብዛት የለም፣ ከነጋዴ ነው አብዛኛው የሚገዛ። የሚገርመው ነገር ግን የገበሬውን ድካምና ውጣ ውረዱን የምንረዳ ከሆነ ቀጥታ ከአርሶ አደሩ መግዛት ይቻላል። ደክመን እንኳን ቢሆን ራሱ ረጅም መንገድ እንኳን ተጉዘን ቢሆን ራሱ መግዛት እንችላለን፣ እነሱን ለመጥቀም ካሰብን ማለት ነው። እና አደራ እንደ ወጣቶች ይህን ቃል አትጠቀሙት። እንዴት ደክሞ እንደሚሰሩትና እንዴት እንደሚሰቃዩ ጥበባቸውን ሁሉ ብታዩ እጅግ ነው የሚገርማችሁ። እንደው ታደንቃላችሁ። በተለይ ደግሞ በአካል እንደኔ በአካል ላችሁ ደግሞ ብታዩት ነክታችሁ ብታዩት ደግሞ ትገርማላችሁ። ስለዚህ ባላገር ብላችሁም አትሳደቡ፣ ገበሬ ብላችሁም አትሳደቡ፣ ፋራ ብላችሁም አትሳደቡ። በጣም መጥፎ ነው። ምንም የሚጠቅማችሁ ነገር የለም። እነሱ በቦታቸው በቃ የተከበሩ ናቸው። በተለይ ደግሞ በፈጣሪ ዘንድ ደግሞ በጣም ክቡር ናቸው እነሱ። ምክንያቱም መጽሐፍ ያዘዘው ነው በቃ እነሱ የሚያደርጉት። እምነት ደግሞ ከነሱ ላይ ደግሞ የለም እዚህ ምድር ላይ ማለት ነው። እንዴት ነው ሲያስቡት፣ አንድ ሰው በእጁ ያዘውን ዘር አስቡ፣ ዘር የሚዘራው ዘር ማለት ነው። ተፈጭቶ የሚበላ ነገር ወይም ደግሞ ተቆልቶ የሚበላ ነገር እግዚአብሔርን አምኖ በእጁ የሚበላ ነገር ነው መሬት ላይ ይመጣል። አስቡት፣ መሬት ላይ ጥሎ ነገር ግን በእግዚአብሔር እምነት ኑሮት ያ ነገር ደግሞ እንደገና በቅሎ አሽቶ ሌላ ምርት ይሰጠዋል። ምን አይነት የከተማ ሰው ነው እስኪ እንደሆነ በእጁ የያዘውን ንብረት እንደው ውጭ ላይ የሚያስቀምጠው ነገሮች ሰው አምኖ። ልብ አድርጉ። በጣም እምነት ከአርሶ አደር በላይ ያለው የለም እዚህ ምድር ላይ ማለት ነው። እኔ በጣም ነው የሚገርመኝ የእነሱን እምነት ሳይ ማለት ነው። እንደውም አንዳንዴ የመንፈሳዊ ቅናት ያድርብኛል። የእነሱን ያለ እምነት ቢኖረኝ እኔ ብዙ ነገር መስራት እችል ነበር ራሱ። እና የዚህ ቪዲዮ ዓላማ ይሄ ነው። እምነታቸውን በጣም ታያላችሁ፣ ጥረታቸውን ታይበታላችሁ እዚህ ቪዲዮ ላይ።
ምን ያህል እንደሚደክሙ ፕላስ ደግሞ የእነሱንን ጸጋና ስም ለስድብ አንጠቀም ከሚል ሀሳብ ነው። አመሰግናለሁ።